يلا يا سيدي ገብቻለሁ በጣም ነው የማመሰግነው ቴንክ ዩ ታዲያ ሌላ ወይ አባቴ አንድ ጊዜ ላናግርሽ ፈልጋለሁ ሳሎን ነኝ አባቴ እንደናንሽ ምን ያረክሽ ነው ሜላት ምን ያረክሽ አልገባኝ እንደዚህ ከነበርሽበት ድብታ ወጥተሽ ወጣ ያልሽ መዝናናትሽን አልጠላሁትም ግን የሚያስፈራኝ ነገር አለ አንደኛ እንደ ጠላት ጠምደው ያዞን ሰዎች ያጠመዱልን ወጥመድ ውስጥ ተመልሰን እንዳንገባ ሰጋለሁ ሁለተኛ ደግሞ እንደዚህ መዝናናቱ ተመችቶን ዋናውን የተነሳንበትን ነገር እንዳንዘነጋው ሰጋለሁ ለዚህ ነው ምን ያረክሽ ነው ያልኩሽ እውነትና አባቢ እንጂ ማልዘነጋውት ግን አባቢ ከፍርሃቴ ሙሉ ለሙሉ ካልወጣኝ ምናልባት ስላሰብነው ታግሎ ይመጣል እቅድ ዝግጁ ላልሆን ይችላል ከፍርሃቴ ለመውጣት ደግሞ ትንሽ ጊዜ ያስፈልገኛል ያ ማለት ግን ትቻለሁ ማለት አይደለም አልተውም መቼም አልተውም ይሄ ደግሞ ላንተም ለራሴ የሚገባው ቃል ነው ማለት ቅዴን ያልነገርኩ አንተ ብዙ ጭንቀት አለብህ እና ተጨማሪ ራስ ምታት ደግሞ እንደሆነብህ አልፈለኩም የራሴን ጉዳይ ራሴ እወጣለሁ ብዬ ነው እና እሺ ምን እያሰብሽ ነው ምን እያሰብኩ ነው መሰለህ አባቢ ያሉኝን ማስረጃዎች በሙሉ ሰብስቤ ወደ ህግ ካበቃለሁ ጥሩ ግን ወደ ህግ ቀርበን ክስ መሰረት ከመረጃዎችሽ ሌላ ምስክሮችም እንደሚያስፈልጉን ታውቂያለሽ አይ ነው ለዛ ደግሞ ድሮ መሰራበት መስሪያ ቤት የነበሩ ምግባባቸው ማቃቸው ሰዎች ለዚህ ጉዳይ ላግባባቸው አስቤያለሁ ሜላት ድርጅት ውስጥ ያሉትን ሰራተኞች ለማነጋገር ጊዜው አሁን አይመስለኝም እቅዳችንን ገና ሳንጀምረው ሊያውቁትና ሊያከሽፉት ይችላሉ መጀመሪያ መፈለግ ያለብን መረጃ ሊሰጡ የሚችሉ ምስክርም ሊሆኑ የሚችሉ ከውጭ ያሉ ሰዎች ነው ለዚህ ደግሞ ብዙ ማስረጃ አላቸውና ጥሩ ምስክር ሊሆኑ የሚችሉ ይዘው ታደለሽ ነው ጥሩ ነው እሳቸውን ማግኘትና ማግባባት መቻል አለብሽ ግን ታዲያ በጣም በጥንቃቄ ሌላስ ሌላ ፈንድ ለሚያደርጉልን ድርጅቶች ኢሜል አደርግላቸው ነበር ደግሞ ሳስበው እኔ ማን ነኝና ይቀበሉኛል ብዬ ተኩት ለምን አትተዩ ጥሩ ሐሳብ ነው አይሽ በለጋሽ ድርጅቶቹ ዘንድ ትንሽም ቢሆን ጥርጣሬ ሊፈጥር ይችላል እነ ለምለምንም ያደናግጣቸዋል እነ ለምለም ተደናግጠው ለጋሽ ድርጅቶቹን ለማስተባበል ሲሯሯጡ የጋዜጣውን አርቲክል ተቀጥይበታል አሪፍ ሐሳብ አይሽ የለጋሽ ድርጅቶቹ በእነ ለምለም እምነት ማጣት ጉልበት ያሳጣቸዋል እነሱ ጉልበት ሲያጡ ደግሞ ያን ጊዜ አንቺ ሳትጠይቂያቸው ከድርጅቱ ውስጥ መረጃም ሆነ ምስክር ሊሆኑ የሚችሉ ሰዎች ራሳቸው ይመጣሉ ግን ይሄን ጉዳይ ሲጀምረው በጥንቃቄ በጣም
እንደምን አደሩ ጌታዬ? እንደምን አደሩ? ምን ነው ጌታዬ በጠዋት ሐሳብ ገባዎት እንዴ? አዎ ከትቢያ ያነሳሁት ሹፌር በእኔ ላይ መሰከረ። እሱንማ በመስቀለኛ ጥያቄ ዜሮ አድርጌው አንገቱን ያስደፋሁት። ጥሩ እንግዲህ ባንተ ላይ ጥየዋለሁ። የምስራቹን ወዲያው ነው አሰማኝ። ይመኑኝ ጌታዬ እንደተወሰነ ደውሎታለሁ። ሰላም ከሳሽ አቃቤ ሕግ ተከሳሽ አቶ ታሪኩ ወልደጻድቅ መዝገቡን መርምረን የሚከተለውን ውሳኔ ሰጥተናል። ተከሳሽ በ1996 ዓመተ ምህረት የወጣውን የኢፌዴሪ ወንጀል ሕግ አንቀጽ 27 እና 539 ህዝባር 1ን በመተላለፍ አቶ ጌታቸው ተሰማ የተባሉ ግለሰብ ላይ የግድያ ወንጀል ሞክሯል በሚል በአቃቤ ሕግ ክስ ተመስርቶበት አቃቤ ሕጉም ክሱን በማስረጃ ያስረዳ በመሆኑ ተከሳሽ እንዲከላከል በተሰጠው ብይን መሰረት የመከላከያ ምስክሮቹን አቅርቦ ተከራክሯል። ፍርድ ቤቱ በግራ ቀኝ የቀረቡ ማስረጃዎችን ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። ተከሳሽ አቶ ታሪኩ ወልደጻድቅ በአቃቤ ሕግ የቀረበባቸውን ማስረጃ በብቁ ሁኔታ የተከላከሉ በመሆኑ ፍርድ ቤቱ በነጻ እንዲሰናበቱ ወስኗል። ትዕዛዝ የውሳኔው ግልባጭ ለግራ ቀኙ ድረስ በውሳኔው ቅር የተሰኘ ይግባኝ ማለት መብቱ የተጠበቀ ነው። መዝገቡ ተዘግቷል። ለመዝገብ ቤት ይመለስ። ሄሎ። እሺ እንደምን አረፈዱ? ውሳኔውን ንገረኝ። ለዛሬ አልሆነም። ለኛ አልተወሰነም። ዳኛዋ ሳትበላ አትቀርም። አንተ ገንዘቤን ግጠ የምትሰጠኝ መልስ ይሄ ነው? ጌታዬ ተስፋ የሚያስቆርጥ አይደለም። ውሳኔውን ይግባኝ ብለን እናስገለብጠዋለን። በእኔ ኑቦት ከንቱ እኔን ጌታቸውን ታውቀኛለህ። ሽንፈት ያመኛል። ጌታዬ ገንዘቤን በልቶ የቤት ስራውን የማይወጣና እኔን ለሽንፈት የዳረገኝ ቅጣት ይጠብቀዋል። ጌታዬ ገና እኮ ነው ባላለቀ ጉዳይ። ልንገርህ የኔና አንተ ወዳጅነት አክትሟል። ነጻነት አየር እንዴት ናፍቆኝ ጠግቦት 2 ቀን ስትቆይ ትረሳዋለህ። ውለታውትን መቼም አልከፍልም። ዶክተር ምስክርን አመስግን። ለኖርና አገላብጭ በሰውነት በልበል ጓደኞች እየጠበቁ ነው። ደስ ሽማኛ አንቺ ወንዳኔ አማነሽ ጤናሽ ላ
Bobby, I'm so proud of you. በእውነት አንተ ጥቅና ከቆምክላቸውና ካሸነፍክባቸው ጉዳዮች ሁሉ የነታሪን ጉዳይ አክል ያስደሰታል አይቻላቅ። ግንሽ የጉዳዩ መጠናቀቅ ብቻ ሳይሆን ይሄ ጉዳይ ሲጠናቀቅ እናቶ ጌታቸውን ለፍርድ ለማቅረብ መንገድ ጠርጎ መሆኑ የበለጠም ያስደስታል። በጣም ደስ ይላል። ስለዚህም ሁለታችን በደንብ እየተዘጋጀንበት ነው። እኔም በደንብ እየተዘጋጀሁበት ነው።